በቅርቡ በትግራይ ክልል የተካሄዱት ህዝባዊ ስብሰባዎችና መግለጫዎች ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱና ሁኔታውን ወደ ጦርነት ሊገፉ ይችላሉ የሚል ስጋት ፈጥሯል። እምቢኝ ለብሔር እልቂት በሚል መሪ ቃል በተለያዩ ከተሞች እየተካሄዱ ያሉት እነዚህ ስብሰባዎች የሚመሩት በህወሓት ከፍተኛ አመራሮች ነው። በክልሉ እነዚህን ስብሰባዎች በዘመቻ መልክ እየተካሄዱ የሚገኙት በህወሓትና በፌዴራል መንግስቱ መካከል ያለው ፖለቲካዊ ውጥረት እየተካረረ በመጣበት ወቅት ነው። አንዳንድ ታዛቢዎች የህወሓት መግለጫዎችና ስብሰባዎች ከማዕከላዊ መንግስት ጋር ያለውን ውጥረት ወደ ሌላ ጽንፍ የሚያሸጋግሩ ይሆናሉ ብለው ይፈራሉ። ሌሎች ደግሞ ከነዋሪዎች ጋር መከባበር አዎንታዊ ውጤት ሊያስገኝና ወደ መፍትሄ ሊያመራ እንደሚችል ተስፋ ያደርጋሉ። በካናዳ ካልጋሪ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው አሰፋ በሚያሳዝን ሁኔታ ወደ ጦርነት እንደተቃረበን እንደሆነ ይሰማኛል ሲሉ ለቢቢሲ ተናግረዋል። የህወሓት መሪዎች በሚሰጡት መግለጫዎችና ንግግሮች ውስጥ በጄኖሳይድ ስርዓት መቃብር ላይ የሚለውን ሀረግ መጠቀማቸው እንዲሁም ደግሞ ከዚህ በፊት በነበረው ጦርነት ልጆቻቸውን ያጡ ቤተሰቦች የቀሩ ልጆቻቸውን ለጦርነት እንዲያቀርቡ የሚያሳምንና የሚገፋፋ ይመስላል ብለዋል። በሌላ በኩል ደግሞ ባለፉት 2 ወይም 3 ቀናት ውስጥ ከማዕከላዊ መንግስት ከፍተኛ የፕሮፓጋንዳ ዘመቻ መከፈቱን አስተውያለሁ ይላሉ። ስለዚህ የመጨረሻ የሚመስል ሁኔታን እየተመለከትን ነው። ነገር ግን ደግሞ ምናልባት ጦርነቱ የሚቀርበት እድል የለም ማለትም አልፈልግም ብለዋል። በክልሉ ያለውን ሁኔታ በቅርበት የሚከታተሉት አቶ ጌታቸው እንደ አዎንታዊ እድል የሚያዩት አንዱ እርምጃ ከአሜሪካ መንግስትና ከአውሮፓ ህብረት የሚመጣን ግፊትን የሰላም አውርዱ ጫና ነው። የአሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት መቀለ ከተማን ጎብኝተው ከህወሓት ከፍተኛ ባለስልጣናት ጋር ተነጋግረዋል። አምባሳደሩ በቅርቡ ወደ መቀለ እንደሚመለሱም ተገልጾ ነበር። ይህም ለፕሮፌሰር ጌታቸው አዎንታዊ አካሄድ ቢሆንም ለህወሓት ግን ሌላ የተሳሳተ መልእክት እያስተላለፈ ሊሆን ይችላል ብለው ይሰጋሉ። ይህም በሁለት መንገድ ሊታይ የሚችል ነው። በአንድ በኩል ወደ ጦርነት መጠጋት እንዳለ ያመለክታል። ሁለተኛው ነገር ደግሞ እየተካሄዱ ካሉ ስብሰባዎች እንደምንሰማው የቀድሞ ምክር ቤታችንን መመለሳችንና ኃይላችንን ማሳየታችን እየተመላለሱ እንዲያውን አድርጓል የሚል ፕሮፓጋንዳ እየተጠቀሙ ነው ሲሉም ያስረዳሉ። ስለዚህ ይህ ጦርነት ለማባባስና ጫና ለመፍጠር ሊሆን እንደሚችል ይናገራሉ። በሌላ በኩል ፕሮፌሰር ጌታቸው እስካሁን ስንሰማው የነበረው ከኤርትራ መንግስት ከፋኖና ከኦሮሚያ ነጻ አውጪ ጦር ጋር ያለውን ግንኙነት ጋድ እያደረጉት ያሉ ይመስላሉ ብለዋል። ስለዚህ እንደ ተስፋ ምናልባትም የዲፕሎማሲ ስኬትን ለማሳደግ ሊሆን ይችላል የሚል ግምትም አለኝ ብለዋል። ነገር ግን ደግሞ በተለይ ከ4 ኪሎ የሚሰማው የፕሮፓጋንዳ ዘመቻ ጦርነቱ በጥቂት ቀናት ወይም ሳምንታት ውስጥ ሊጀምር ይችላል፣ ይህም የማይቀር ነው ብለዋል። በአዲግራት ዩኒቨርሲቲ መምህር የሆኑትና ህወሓትን በመደገፍ አስተያየቶችን በመስጠት የሚታወቁት አቶ አብርሃ ተክሉ ስብሰባው አካታች እንደነበር ተናግሯል። የመድረኩ ዓላማ በትግራይና በኢትዮጵያ ያለውን ወቅታዊ የፖለቲካ ሁኔታ ማስረዳትና ለወደፊት የፖለቲካና ወታደራዊ እርምጃዎች መዘጋጀት ነው ብለዋል። የፕሪቶሪያው ስምምነት ከተፈረመበት ጊዜ ጀምሮ ጦርነቱ አላቆመም ሲሉ የሚከራከሩት አቶ አብርሃ በክልሉ ላይ የተጣሉትን የበጀት የነዳጅና የደሞዝ ክልከላዎችና በአሁኑ ወቅትም በአማራ ክልል ስር የሚገኘው የምዕራብ ትግራይ ዞታዎች ጉዳይን እንደ ማስረጃ ይጠቅሳሉ። ምንጮች ለቢቢሲ ትግርኛ እንደገለጹት በእነዚህ የህዝብ ስብሰባዎች ላይ የሚገኙት አብዛኞቹ የህወሓት አባላትና ደጋፊዎች ናቸው። አቶ አብርሃ ውጥረቱ እየተባባሰ የመጣ ይመስላል ከሚለው የፕሮፌሰር ጌታቸው ትንተና ጋር ይስማማሉ። በክልሉ ስለሚካሄደው ወታደራዊ ስልጠናና ምልመላ ሲጠየቁ ደግሞ ይህ መሰረታዊ ጉዳይ ነው፣ በተለያዩ አካባቢዎች ሰዎች ሳያሳምኑ የግዳጅ እርምጃ እየወሰዱም አሉ ብለዋል። ይህ ድርጊትም ያለውን መንፈስ የሚረብሽ እንደነበር ግልጽ ነው ሲሉ ይናገራሉ። ይሁን እንጂ ይህ በትግራይ ያልተለመደና ከላይ አቅጣጫ ያልተሰጠው ነው ሲሉ ይከራከራሉ። የሰሞኑ ውይይት ዓላማ ደግሞ በጉዳዩ ላይ የጋራ መግባባት መፍጠር እንደሆነ ተናግረዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዚህ ሳምንት ባደረጉት ንግግር ክልሉ ራሱን ከኢትዮጵያ መንግስት ለመከላከል ከሌሎች ኃይሎች ጋር ጥምረት መፍጠሩን ገልጸዋል። በንግግራቸው የጠቀሷቸው ሌሎች ኃይሎችም በስም ያልዘረዘሩ ሲሆን የሀገር ውስጥ ወይም የውጭ ኃይሎች ስለመሆናቸው አልተገለጸም። ይሁን እንጂ የጋራ ጠላታችን ብለው የጠሩት የኢትዮጵያ መንግስት ሲዋጉ የቆዩ ቡድኖች ናቸው ብሏል። ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ብሏል። ይሄ ደግሞ ከኤርትራ ጋር እንደፈጠሩ የሚገለጸውን ጽምዶ የሚያመለክት ሊሆን እንደሚችል ተገምቷል። ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ። ምንም እንኳን በራሳችን ብንተማመንም ይህንን ስርዓት ለማስወገድ የሚፈልጉ አጋሮች አሉን ብሏል። በንግግራቸውም የኢትዮጵያ መንግስት ቀውሱን በሰላማዊ መንገድ ለመፍታት ዝግጁ እንዳልሆነ በማንሳት ወቅሰዋል። ችግሩን በሰላማዊ መንገድ መፍታት ካልተቻለም በኃይል መፍታት አለብን ብለዋል። ለዚህም ደግሞ ሰራዊታችንን በማጠናከር አቅማችንን እንገነባለን ሲሉ ነው የተደመጡት። ከዚህ ቀደም ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን በመጣስ በባንክ፣ በነዳጅ አቅርቦት፣ በበጀት፣ በመድኃኒትና በሌሎችም አስፈላጊ አገልግሎቶች ገደቦችን ጥሏል የሚል ክስ ሲያሰማ ቆይቷል። መንግስት ህወሓት ከኤርትራ መንግስት ጋር ለጦርነት እየተዘጋጀ ነው ሲል ወንጅሏል። ከወደብ ጉዳይ ጋር በተያያዘ ከኢትዮጵያ መንግስት ጋር የተቃረነው የኤርትራ መንግስት ግን ክሱን ውድቅ አድርጎታል። ጠቅላይ ሚኒስትር አብይ አህመድ በሐምሌ 7 ቀን 2018 ዓ.ም በተካሄደው ዓመታዊ ስብሰባ መዝጊያ ላይ በሰጡት ማብራሪያ ህወሓትም ጭምር ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ብለዋል። በትግራይ ክልል ጦርነቱ እንዲነሳ ሰፊ ፍላጎት አለ፣ እምቢ ያልንበት ምክንያት ትርፍ የለውም ብለን ነው ሲሉም ተናግረዋል።